ነው የምትመስለው። ተልኳለክ ወይ ሂድ በቃ እሺ ሂድ ወይ ሂድ በማርያም ደጋጎኝ ለምን አልነገርሽኝ መጀመሪያ ውጣ እንዳመጣስ ጀምር እዚህ ቤት አይ ከመጣው ማርያምን በጣም ነው አጓጉል ነገር እንዳደረገ ልታስገዳኝ ነው ሂድልኝ ይጣፋልሻል ከፈለግሽ ግን እኔ በዚህ ጉዳይ እናወራለን ሂድ ኖ አይ ጥቃሚ ነው ታወራለች በዚህ ነገር ተምሪን አይደለም እኔ እሱ ወልዷለች ችግር የለም በቃ አይደለም ካሜራውን መቀጥፋሽና ይመቃን ካሜራ ተፈበቃ ውጣ ቆቆስ በልደት ወደር ይጣ ውጣ ቀጥል ሰላም እንዴት ናችሁ? ውድና የተከበራችሁ የሌዲቱ ፋሚሊዎች አላችሁ ወይ? ሳምንቱ እንዴት ነበር? ሁሉ ሰላም፣ ሁሉ መልካም ነገሮችን እንዲሆንላችሁ መልካም ነገር የሚሆንበት ሳምንት ያርግላችሁ። በርግጥ አውቃለሁ ማለት ትንንሽ ችግሮች አሉ ምናምን እሱን ደግሞ ፈጣሪ ተጨምሮ ይፈቱ በይተስ መልካም ምኞቴ ነው። ዛሬ እኔ ቤት የተለዩ ሰዎችና የተለየ ነገር ይዤላችሁ ነው የመጣሁት። ዛሬ በጣም ወደው ደስ የሚለኝም እና ደግሞ በጣም ደስ የሚል ነገር ያለበትም ቀን ነውና በሱ ምክንያት እኛም ማናችንም ተከፍተን እንድንውል ስለማልፈልግ ነው ዛሬ በደስታ ስለሆነ የመጣሁት ማለት ነው። እና ዛሬ እኔ ቤት መተው ማያውቁ እነዚህ አናታሞች እነሱ ቤት እኔ ስንት ይጋዋል ላስወጣቸው እኔ ቤት መተው አያውቁም ማለት ጠርቻቸውም አላውቅም። እኔም በርግጥ ቪዲዮ በስርዓት እየሰራሁ አልነበረም ቪዲዮ በስርዓት እየሰራሁ አልነበረም እና ቅድሚያ ለታላቅ ራስን አስተዋውቅ ቤተሰቦችንም ሰላም በላቸው። ታላቅ አይደለም እኔ ገና ልጅ ነኝ። ኧረ እባክህ ሲጀመር ታላቃችሁ ነው አላቃችሁና አድሚኒስትር ነው ማ እዚህ ልጅ ምናምን ነገር እንዳትይ ጠይቀው ተገልብጦ ነው አይደለም። ሰላም ውድና የተከበራችሁ የሊዱ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እኔ ምናልባት ለማታውቁኝ ትንሹ እባላለሁ እና ዛሬ ሊዱ የጠራችን ሃይሚን ሃፒ በርዝዴይ ለማለት ነበር። ሃፒ በርዝዴይ ለማ ለንደን ላይ መጣን። ሃይሚ እንኳን ተወለድሽ፣ በጣም ደስ ብሎናል። ለዚህም ደረጃ እንደደረሽ እግዚአብሔር ይመስገን። ከዛም በላይ እንጠብቃለን። 200 ሺህ ትንሽ ነው። 1 ሚሊዮን 2 ሚሊዮን ከአንድ ነገር ብቻ ማለት ነው። ብሩኬና አንቺ ትንሽ ያው መለያታችሁ ትንሽ እንትላለ እንጂ መጣላታችሁ ትንሽ ያስከፋል እንጂ ሌላው ነገር ሁሉ ነገር ቀላል ነው። በጊዜ ሂደት ሁሉ ነገር መፍታቱ አይቀርም እንግዲህ ያው ከእግዚአብሔር ጋር እና ሃይሚ እንኳን ተወልድሽ መልካም ልደት ብያለሁኝ። እሺ ሰላም እንዴት ናችሁ የሊዱ ቤተሰቦች? እኛ አለን እግዚአብሔር ይመስገን። እንግዲህ ዛሬ ሊዱ ቤት መተናል እና ዛሬ የተለየች ቀን ነች ማለት በጣም ቀኑ 16 ነው። እንደገና ኪዳነ ምሕረት እናቴ አዎ እንኳን አደረሳችሁ በዚህ አጋጣሚ እና በተጨማሪም ደግሞ ዛሬ የሃይሚ ልደት ነው። ሃይሚዬ እንኳን ተወለድሽ ለማለት ነው። ረጅም እድሜና ጤና እመኝልሻለሁ፣ እወድሻለሁ ለማለት ነው። እንወድሻለን፣ እናንተንም እወዳችኋለሁ። በነጋስ ላይ በጣም ነው የምንወድሽ። እኔም የመጣ ነው ዛሬ ምንም አይነት መጥፎ ነገር መስማት አንፈልግም፣ አንቺም እንድትሰሚ አንፈልግም። ዛሬ ደስ ብሎሽ በደስታ እንድታሳልፊ የምፈልጋቸው ቀኖች መካከል አንደኛው ቀን የዛሬውን ቀን ነውና ሃይሚዬ የኔ እናት፣ የኔ ጀግና፣ የኔ ጠንካራ ብዙ ነገር አልፈሽ ነው እዚህ ጋር ያደረሽው። ከዚህ በኋላም ብዙ ብታልፊያቸው ቻሌንጅ የሚያደርጉሽ ነገሮች አሉ። አንቺ ደግሞ በርትተሽ ጠንክረሽ እንደምታልፊያቸው አውቃለሁ፣ ባለሙሉ እምነት ነኝ። ታውቂያለሽ እንደምተማመንብሽ እና ከዚህ በኋላ ያሉትን እድሜሽን እግዚአብሔር በጸጋ በሰላም በፍቅር ሞልቶ መልካም ነገሮች ተፈጥረው ከቡቡዬ ጋር ወልዳችሁ ከብዳችሁ 4 ልጆቻችሁን አጥፋችሁ የምትመጡበት አመታት ያርግልን። ትልቅ ነገር እመኝልሻለሁ። 200 ሺህ ላንቺ በጣም ትንሽዬ ናት፣ ከዛ በላይ ይገባሻል። ደግሞ ታውቂያለሽ ማለት 1 ሚሊዮን 2 ሚሊዮን 3 ሚሊዮን ገብተሽ ይሄንን ቀን ድጋሚ መተን ከልደትሽ እኩል እንደምናከብረው ተስፋ እናደርጋለን። የኔ እናት እንኳን ተወለድሽልን፣ እንኳን ደስ አለሽ። ሌሎቻችሁም እንኳን ደስ አላችሁ። በዚህም አጋጣሚ የጨረቃ ፋሚሊዎችን በጣም ማመስገን እፈልጋለሁ። ምክንያቱም የምርም ፋሚሊ ናችሁ። ማርያምን ማለት ይሄ የሆነ ሰው ስለጠፋ ምናምን ሲሳሳትም ትክክል ሲሆንም ና ትክክል አይደለህም ብለው ወደ ትክክለኛው መንገድ መታመጡ ትክክልም ሲሆን ትክክልነ በዚህ ግፋ ብላችሁ በዛ መስመር እንዲሄድ የምታደርጉ ሰዎች ናችሁ፣ የምታደርጉ ቤተሰቦች ናችሁና የኔም ቤተሰቦች ስለሆናችሁ በጣም ደስተኛ ነኝ። በጣም ነው የምወዳችሁ። በዚህ አጋጣሚ እንኳን ደስ አላችሁ ማለት ፈልጋለሁ። ዛሬ በነገራችን ላይ ቢኒን ጠርተነዋልና ለምን እንደቆየ አላውቅም፣ ግን ቆየ ደርሻለሁ ምናምን ነገር ብሎኛል። እስካሁን አልመጣም ነው። እሱን ከመጠበቅ ብለን ነው ቪዲዮ የጀመርነውና
ምንም ነገር መጥፎ ነገር እንድትሰማ ማልፈልግበት ቀን ነው። ምንም አይነት መጥፎ ነገር ሰምታም እንድታሳልፍ አልፈልግም። ደስ ብላ በደስታ ቢሆን መልካም ቢሆነው ያው አብረው ሆነው መጥተው ሰርፕራይዝ ቢያደርጉን ደስ ይለናል። ካልሆነም ግን በቃ ደስ ብሏት ከፍቷት ሳይሆን በጣም ደስ ብሏት እየሳቀች ፍልቅልቅ ብላ የምታሳልፈው ቀን እንዲሆን ነው የምፈልገው። ቀሪ እድሜዋን ቀሪ ዘመኗን ፍልቅልቅልቅ እያለች የሚያልቅበት ያርግላት። የኔ እናት በጣም ነው የምወድሽ ታውቂያለሽ። የኔ መካሪ ትልቅ ሰው በጣም እንደ ትልቅ ሰው የምትናገረውና በቃ ጥንካሬሽ በዚሁ ቀጥሎ። በጣም ብዙ ሰዎች ይሄ ተምሳሌት የሚያደርጉሽ አይነት ሰው ሆነሽ ማየት ፈልጋለሁ። በቃ ለአሁንም ብዙ ሰዎች ሮል ሞዴል ነሽ። ከዚህ በኋላ ደግሞ በጣም በብዙ ና ይኸውና የምናይበት ጊዜ ያርግልን። መጣ ጀለስ መጣ ትላለህ። ና ሰላም ቆየክ እኮ ቆየኝ እንዴ? በጣም ነው እኛማ ጀመርነው እኮ ቪዲዮን ነው ወደዚህ ጀመራችሁ እና ፍልቅልቅልቅ እያልሽ የምታሳልፍበት አመት ያርግልሽ የኔ እናት። ረጅም እድሜ ከጤና ጋር ይስጥሽ። አይዲያ ንገሪኝ እንጂ መጣሁበት። ምንም አይዲያ አይደለም። ምን ለሃይሚዬ ሃፒ በርዝዴይ እንድንላት ነው የጠራኩት። ጠርቼ ነግሬህ ካል ወይስ አልሰማኝም? ትልቅ ማለት ሃፒ እንኳን ተወለድሽ ምናምን እንድንላት። ማን የማን ልደት? ቀላል የሃይሚ ልደት ነው። እና እሺ ሃይሚን ሃፒ በርዝዴይ እንድላት ነው ከቤት አስብስተሽ ምናምን ነገር ያስመጣሽ? ምን ማለት ነው? ሙድ እያስኩ ኧረ ሙድ እያስኩ አይደለም የምሬን ነው። አቦ እንዴ አዎ መጣ ሃፒ በርዝዴይ ምናምን እንኳን ተወለድሽ ነው የምትላት። የዛሬን ቀን ደብሯት እንድታሳልፍ አልፈልግም። ያው ባለው ነገር ትንሽ አልቀረብሽም ማለት አልቀረብሽም። አይ እሺ አንቺ በያት እኮ ኖርማል ነው። አንተ ለምዶ ማትላት አንቺ በያት እኔ ለምን አስመጣሽኝ? እኔ እኮ ሌላ ነገር መስሎኝ ነው የመጣሁት። ማለት ሌላ ነገር አይ እሱ ማስቀረድ ምን ነግሬያቸዋለሁ። አንተም የተነገረው መስሎኝ። አይ እኔ አልተነገረኝም ሲጀመር እና ቪዲዮ እንስራ ማለት አይ ማለት ምን ተፈጠረ አሁን? ሌላ ጊዜ ሃፒ በርዝዴይ እንኳን ሃፒ በርዝዴይ ሲጀመር ከ3 ቀን ከ4 ቀን በፊት እኮ ሳንደገፈን ቪዲዮ እንሰራ ነበር አይደል? አሁን ግን በቃ ሁሉም ነገር ሳይው ምናምን ደስ አላለኝ። ምን ነው ደስ ያላለክ? በቃ የምትሰራው ስራ ምንም ደስ አይልም። ምን አረገች እሷ? በቃ የምታራምደው ምንድን ነው ደስ የማይለው። እኔ ግን እሷን ሃፒ በርዝዴይ ለማለት እንደሆነ በቃ አልመጣም ማለት ምን ማለት ነው? ረጋ ብላችሁ አውሩ። አይ አይደለም። አይ ሲጀመር ምን ተፈጠረ ነው አሁን ማለት ምን የተለየ ነገር መጣ? ባለፈው ራሱ ያወሩት ነገር ደብሮኛል። እኔ ስለሷ አንዲ ታረቁ ምናምን ብዬ በማለቴ በጣም የደበረኝ። ለምን ዛሬ ሃፒ አልከለዘም? በርዝዴይ አይደላትም ዛሬ። ለምን ድንገት ተነስቼ ሃፒ በርዝዴይ አልልም ያልኩበት ምክንያት አለ። እኔ ሲጀመር እያደረገችው ልጁ ላይ እያደረገችው ያለው ነገር ምን አረገችው? ልጁን እሱስ እያደረገ ያለው ነገር ትክክል ነው? አሁን ሌላ ነገር አሁን ልክ ነው። አሁን ሌላ ነገር አታስወሪኝ ካሜራ ላይ ነውና አታስወሪኝ። ምንድነው ያልከ ያለው? አስጀመር ካሜራው መጥፋቱ አይቀርም። ሲጀመር ይሄ ቪዲዮ ሊፖስት አይችልም። ግን ምንድነው የምትለኝ? ምንድነው የምትለው? እኔ ማለት ላይ በቃ ሰልሽ ሃፒ በርዝዴይ አልላትም። ለምንድነው ማለት አትበላት። ችግርህ ምንድነው? እንደዚህ ብለህ እየተናገርክበት ልጁ ላይ ያደረገች ያለች ነገር ነው። ምን ያልክበት? ልጁ ላይ ያደረገች ያለች ነገር ያው ልክ አይደለም። አንቺ እንዴት ነው በዚህ ናከለ ክፉ ነችው ማለት በቃ ልጁ ምን አረገችው? ልጁን ምንም እኮ ያረገችው ነገር የለም። እንደውም እሱ ያረገ ያለው ነገር ይብሳል። አይ ሁላ የሷ አስተት በዛ። አንተ ትንሹ እዚህ ጋር ማለት ማየት ያለብህ እኔ የሷ አልበዛ ምን አረገችው? እንደዛ ወይ ሊመስል ይችላል ነው እንጂ ያው ማለት ወይስ ማልቀስ ነበረባት? ምንም ስላልመሰላት ምናምን ችላ ስጦታ ይመለሳል እንዴ? ስጦታ እኔ ከዛ ቪዲዮ በኋላ በቃ ደበረኝ። ስጦታ ምናምን መልስልኝ መብቷ ነው። በቃ ፐርሰናል እኔ አንተ ካንተ ጋር ካልሆንኩኝ ያንን ነገር እያየሁ መታመም አልፈለኩም። ምናልባት ያንን ነገር አልፈለገችውም ነው እንጂ ወይ ስጦታ መመለስ ፈልጋል። ሲቀጥል ደግሞ ያው እሷ ታውቃለች ያንን ሁኔታ የተሰማትን ስሜት በሰዓቱ። አሁን አንተ እዚህ ጋር መታከን መናገር ነው አይጠበቅብህ። አሁን ሲጀመር ካሜራ ላይ ግን እንደዚህ አይነት ወሬ ማውራት አልፈልግም ነበር። ሲጀመር የቪዲዮ ፖስት ማንተ ሲጀመር አጥፋው አንቺ እኔ እሷን ሃፒ በርዝዴይ እንደል ምናምን ብቻ ነኝ እንጃ። እኔ በጣም ያስቀየምከኝ ነው። በጣም ማለት ነው። ካሜራ ተቀየምኝ። በዚህ ቪዲዮ ተቀየምኝ ከፈለግሽ ሰማ እኔ በብሩክ ሆነ በብሩክ መጣችሁ እኮ ተቀየምኝ። እኔ ሲጀመር አንድ ነገር እኔ ልንገርና ማለት እኛ ብሩክን ጠልተን ምናምን እኮ አይደለም እዚህ ጋር መጣ ነው። አረ አስመሰለባችሁ ታውቃላችሁ። ምን ማለት መሰለብን? ሃፒ በርዝዴይ ልንላን የመጣ ነው። ስለ ቪዲዮ ላይ ኮሜንት ራሱ ሳይ ምናምን ነገር በቃ እኔ ብሩክን የሚናገር ሰው ምናምን ነው። ሃይሚስ አሁን አንተ ለብሩክ ተቆርቋሪ ሆነክ ምናምን አክት እያደረክ ያለው እኔ ስለምን እኔ አልቆረቆርም
እኔ አልቆረቆርም። አንቺ ሲጀመር ቤተሰብ አይደለም እና ካሁንስ ቤተሰብ ቢሆን እኮ የለ ማለት ነው። የግድ እኮ መወገን የለባትም። አይ ቤተሰብ ባትሆን ያው ሰው የሚወገነው በእውነት ጉዳይ ብቻ ነው። በእውነቱ ዓለም ራሱ እሺ፣ በእውነቱ ዓለም ራሱ ለምን ቤተሰብ ትክክል አይደለሽ? እሺ ቤተሰብሽ ነው ሆንኩኝ ማለት ቤተሰብ መሆኔ ምን ይፍጠር ነው? እዚህ ጋር ምን ይፍጠር ማለት ምን ላድርግ? የሚፈጠረውን ነገር ታውቂያለሽ፣ እየተፈጠረ ያለውን ነገር ታውቂያለሽ። እና ታዲያ አንቺ ለምን ፐርሰናሊ እውነቱ ላይ አታተኩሪ? እውነቱ ላይ ምን እውነት? በቃ ልጁ ምንም ጥፋት የለበትም። እኔ እስካየሁ ድረስ እንታረቅ ብሎ ይሄ ሁሉ ሰዓት አሁን የመጣንበትን አላማ ትንሽ ጀመረ። ዛሬ ቀን ሃፒ በርዝዴ ልንላት ጋር ይላል። ሃፒ በርዝዴ አለላት እኮ አትጨቃጨቋ። እናንተ አላጨዋታ ይበቃል። እኔ እሱ በነገራችን ላይ አለም ማለት አትበላ። ሲጀምር አንተ ሃፒ በርዝዴ አልካት ከሷ ምንም የሚቀንስባት የሚጨምርላት ነገር አይደለም። ግን እኔ አንተ ይሄን ነገር እየተናገርክበት ያለበት መንገድ እኔ ቤተሰብ ስለሆንኩ ምን ይፈጠር እዚህ ጋር ምን ቤተሰብ ስለሆንኩ እሷን ሃፒ በርዝዴ አልበላት፣ እሷን ልዝጋለት ምናምን እሷን ልዝጋት ሃፒ በርዝዴ አልበላት ምናምን አላውራት አላናገር ለምን ሲባል ባታወሪ ደስ ይላል። ለምንድን ነው ማላውራት? ለምንድን ነው ማላውራት? በቃ አሁን እኔ ምን መሰለሽ ብሩክ በጣም እየተጎዳ ያለው ብሩክ ነው በዚህ ሰዓት። እሷም ተጎድታለች። እሷ ሲጀምር ስሜቷን አውጣ ግዴታ እዚህ ጋር ማልቀስማ እንዴ ሲጀምር ነው ልክ እኔ አሁን ብሩክ ነው ጥፋተኛ እሷን ጥፋተኛ ማለት አልፈልግም። ፐርሰናሊ ታውቃለህ እኔ እፈልጋለሁ እኔ አልፈልግም ሲጀምር እንጂ ከመሰራቱ እኮ ጌሙን የጀመረው መበጥበጥ የጀመረው ብሩክ እንጂ እሷ አይደለች። አሁን ሲጀምር ቤተሰብ ነሽ ምናምን ልትለኝ ካሰብ እኔ የእሱ ቤተሰብ ስለሆንኩኝ የእሷን ጓደኝነት ሌልቆ አይደለም ሌላውን ነገር እዚህ ጋር ክዳለሁኝ ምናምን ማለት አይደለም። እሺ ማለት እሷ ጓደኛዬ ናት አንደኛ፣ ሁለተኛ ደግሞ እዚህ ጋር ሴት ናት፣ ሶስተኛ ተቀየማት አልተቀየማት ይሄን ነገር ለማስተካከል መሞከር እንጂ ነገሩን እስቲ እኔ እናንተ ነው ራሱ ሰጥ ወይኔ ይሄን ነገር ለማስተካከል መሞከር እንጂ አሁን አይ እናንተም ሃይሚ ትክክል ነች እያላችሁ ነው። እኛ እንደዛ እያልን አይደለም። እኛ ሁለቱም የመጣነው እኮ መልካም ምኞት እንደ ባላት መግለጽ ነው የመጣነው እንጂ ነገር እኮ እኛ ባሰበን ምናምን አይደለም። ሲጀመር እኔ በቃ ብሩክ ተጎድቷል። ምክንያቱም ነገሮችን ለማስተካከል አይደለም እኔ ብሩክ መጎዳት ምናምን አይደለም። አንተም እንደምታሽቃብጠው እንኳን እንዴ ተጎዳ አይደለም አንተም እንደምታሽቃብጠው ሲጀመር እሱም ጥፋተኛ ነው እሷም ጥፋተኛ ነው። ይሄን እኮ ምንድነው ብለን መፍታት የምንችለው ይቅርታ ይጠያየቁ። በቃ እነሱ ደግሞ ችግራቸውን ያውቃሉ። ከእነሱ በላይ አይደለም። በቃ አወራን። እኔም እያወራሁት ነው እሱንም እያወራሁት ነው። በቃ የሆነ ነገር እንዲፈጠር ጸሎት ማድረግ ደግሞ መልካም ነገር ለመስማት እንትን ማለት እንጂ ለእኔ ያለላትም ኦፕርቲም ነው ለሱ ወገን እኔ እሱ ወገን እሱ ወገን የሚባል ነገር ነው። እኔ እሱ ቤተሰብ ስለሆንኩኝ እሱ ወገን ምናምን አይደለም። በቃ ስለዚህ እኔ እሱ እኮ ነገሮችን ለማስተካከል እየሞከረ ባለበት ሰዓት ምን እያበላሸን ያለው ቢገባክ አሁን ተው እያበላሸች ያለችው እሷ ነች እንጂ አሁን እኮ እናንተም ተከራክረው ሴት ይዞ ከመምጣቱ በፊት ማለት እንዴት ነው አንቺ ከዳኒ ጋር ሄደው 200 ሺህ አንታከብ አሁን አሁን ስለሱ ልናወራ አይደለም። መልካም ምኞት መመኘት ትችላለህ። አልመኝም በቃ ከተመኘክ አልሄድም። እንደውም እልህ አስይዘሽኛል አልሄድም። ምንድነው የምትለኝ? ምንድነው አትያዝም አትበርድ እላ አልኳት። በቃ አሁን እናንተ ትጭቀጭ አረቱ እንደውም ሃፒ በርዝዴ ማትያትም እንደውም በቃ ካለኒ ፍቃድ ሃፒ በርዝዴ አትያት ለምንድነው ማለት ምንድነው ካለ ምንድነው? አይ እኔ ሃፒ በርዝዴ እንድትታፈል ለምንድነው ማለት አንተ ምንድነው? አይ ብሩክን እኔ ደግፏለኝ ብሩክን ተደግፈለሽ እኔ ለምዶ ብሩክም ደግፈው ጀምር ተከክል ካልሆነ ብሩክን ምን ነክፋል እሷም እየተጎዳሽ ነው። ግዴታ እዚህ ጋር መታ ማልቀስ አይጠበቅባትም። በራሷ ጥፋት እኮ ነው ሁሉም ነገር እየተፈጠረ ያለው። አንቺ እዚህ ጋር መታ ማልቀስ አይጠበቅባትም። ስላላለቀሰሽ ሌላ ነገር ስላልተፈጠረ ምናምን ነው። አይ ብሩክ እየሆነ ያለው ነገር አይደለም። እሷ ሲሆነች ያለችው ነገር አይታይም። አሁን የሱ ነገር የሱ ነገር አይደለም። እኔ ሴት ነኝ ይኸውልህ አይደለም አሁን ወንድ ስለሆንክ ነው ለሱ እያሽቃበትክ ያለኸው። እኔ ሴት ነኝ በቃ እሱም ትክክል አይደለም እሷም ትክክል አይደለች። እኔ ፐርሰናሊ ሀቅ ነው የሷን ስም የምታውቀው ነው የሱ ስም የሚያውቀው ነው። እንዴት ነው ሰው አንቺ ለመቅረብ እየሞከረ ባለው ቁጥር እንዴት ነው የሚሻሻው? ቢኒ በእናትህ ሂድ በቃ ሻን እኮ ማን ነገር እያወራችሁ ነው እናንተ በቃ አራሪልም ማን እንደውም አልሄድም እልህ አስይዘሽኛል አልሄድም። ምንድን ትለኝሽ? በቃ እኔ ማለት እንካ አላ ካሜራው ይረዳ እንዴ ከዛ ማውራት ከፈለጋችሁ እናንተ አውሩ። አይ በቃ እኮ ካሜራው ይረዳና ማውራት ከፈለጋችሁ ጀመር እኔ በሷ ከመጣ ከኔም ጋር እንዳመጣ ሂድ አንተ ማለት አልፈልግም። ሃፒ በርዝዴ ለማለት በቃ ሂድ በእናትህ በማርያም ሂድ። እኔ ማየትም አልፈልግም አንተን መስማትም አልፈልግም። ስለዚህ ሲጀመር እኔ በቃ አላ በጣም በስጨተኛ ያለሽ በቃ እንዴት ብሩክን እየጎዳ ያለው ሰው መተሽ ሃፒ በርዝዴ ትያለሽ? ለብሩክ ላልጠቀመ ሰው መተሽ ፊት ለፊት ካሜራ ላይ ሃፒ በርዝዴ ምናምን ማለት ምን ማለት ነው? ቢናዬ አሁን ፋሚሊም እንዳይቀየም ይሄን እንትን ክርክሩን እናቁምና ችግር የለውም የመጣንበት ነው አላ ሂድ በቃ ማለት እንዳደጉልኝ አንቺም እንደዛ አይደለም ስልኬ የት አለ? አይ በቃ ምንም ማውራት አልፈልግም ካንተ ጋር እኔ በሷ መጣብኝ እንድደውልኝ እንድታወራኝ ምናምን አልፈልግም።
እኔ ምንም መስማት አልፈልግም። እኔም በብሩክ መተሽ ምናምን ነገር ስልሽ እኔ ደግሞ እኔ ቢኒ ፕራንክ ነው ፕራንክ ሆነ ንገረኝ። ፕራንክ አይደለም በቃ ፕራንክ ነው አውራ ሪል ነገር ከሆነ ሂድልኝ። በቃ አልፈልግም እኔ ስለዚህ መስማት አልሄድም። ምክንያቱም አንቺ እኮ ጭራሽ ብሩክን ከማይወክል ሰው ጋር ሃፒ በርዝዴ ምናምን ብለሽ መተሽ እኔን አቴንሽን እያደረግሽ ነው። አንዴ ተረጋጉ። ሃይሚን ስለመደገፍ ብሩክን ስለመደገፍ አይደለም እዚች ጋር በእናታችሁ ጀመር የዛሬን ቀን ደብሯት እንዳልፍ አልፈልግም። እኔም ደግሞ መጥፎ ነገር ማውራት አልፈልግም። ስለዚህ ጉዳይ ማውራት አልፈልግም ብዬ ነው ቪዲዮ የጀመርኩት። አይ ለምን ቤተሰብ ስለዚህ ጉዳይ ማውራት አልፈልግም። ሰላም ሆና እንድታልፍ ነው የምፈልገው ምናምን ብዬ አንተ ጭራሽ መተህ ትበጠብጣለህ። ሲጠሰጠሪን ሲጀመር ነው የመሰለኝ ሰላም የሚጥፋት እንደምን ምንም እንኳን ታጥፋም አታጥፋም እዚህ ጋር ስለሷ ጥፋት ማውራት አልፈልግም። ሂድልኝ ቢኒ ሂድ ወይ ቤቴን ለቄ ልሂድ። አልሄድም በቃ ቻው። ቆይ ነይ መጀመሪያ ማለት አስረጅም ችግር የለም። እኔ ምንም ረጋ በል ቀዝቀዝ በልና አንቺም ረጋ ብለሽ ማውራት ከቻላችሁ አውሩ። ካሜራ ደግሞ የለም ነው ካሜራ ይውርድና እንሂድ በቃ። አዎ እንሂድ እኮ ወይ ካለው እንደዛ ይሻላል። ማውራት ከቻላችሁ ቆስላችሁ አውሩ። ምንድነው ማውራት? አንዴ ቢና መልካም ልደት በላትና እንሂድ በቃ እንዝጋው። እኔ ትክክል በቃ ሰለች ትክክል ላልሰራ ሰው እንዴት ነው ሃፒ በርዝዴ ብሎ ያያው? ስለመደገፍ ስላለመደገፍ ሳይሆን በቃ ዝም በል። ስለመደገፍም ስላለመደገፍም ከመጣ አይቀር ያገናኛል። ምክንያቱም እቺ ልጅ በቃ የልጁን ህይወት እየበጠበጠች ያለችው እቺ ልጅ ነው። ስለዚህ እንዴት ነው ሃፒ በርዝዴ? አሁን እሱን ርዕስ አላነሳንም እኮ አሁን ስለሱ ተውት በቃ። እነሱ በቃ ታልቷል ምናምን ነገር አልፏል። አሁን የሃይሚ ልደት ነው አይፐርስቲ እንዴት ነው እንጂ የጠራች ሌላ ነገር እንዲፈታ እኛም ሌላ ነገር ማን አልነገረችንም። መልካም ልደት እንበላት የሃይሚ ልደት ነው ዛሬ ምናምን ስትለን ደስ ብሎን የመጣ ነው ዛሬ። አይ ተገርሚያለሽ ከምር በቃ በጣም ነው የሚገርም። ጭራሽ ካሜራ ይዘሽላት ነው መጣሽ። እኔ የሚገርመው አንተ ልጅ መቤቴን ስራስ ነው በይድ በቃ ሂድ መስመርን አትለፍ በቃ ሂድ። ማርያምን እኔ ቤተሰብ ላለማስቀየም እነሱንም ላለማስቀየም ጸጥ ያልኩ ያለሁት ቢኒ ስርዓት በቃ ወይ ሂድ አልፈልግም። ምን አገባክ? እስቲ እንኳን አንተ ምን ቤነስ ጀመር ብታሽቀብጠው እሱ ምንድነው ይጀምር እሱ ካጠፋሱ ማጠፋሱ ማጠፋሽ በቃ አለቀ እኮ ጥፋቱ የሷ ጥፋት አሁን ስለ ጥፋት ምናምን ነገር አታውሩ። አንቺ ማታውሪ እሷ ጥፋት ነው እኮ ያልኩት ያለው እንደዛ ተበል ሃፒ በርዝዴ እየተባለ ያለው ሰው ትክክል የሰራ ሰው አይደለም። ልክ የሰራ ሰው አይደለም። እንኳን ትክክል ሰራም አልሰራም በቃ ልደቱ ነው ዛሬ አፕስቲ በል ተብለ ነው እንድታወሩ ወይ እንድትከራከሩ አይደለም። የሆነ ነገር ይዘህ የመጣህ ነው የምትመስለው። ተልኳለክ ወይ ሂድ በቃ እሺ ሊድ ወይ ሊድ በማርያም ደጋቆኝ ለምን አልነገርሽኝ? መጀመሪያ ውጣ እንዳመጣስ ጀምር እዚህ ቤት አይ ከመጣው ማርያምን በጣም ነው አጓጉል ነገር እንዳደረገ ልታስገዳኝ ነው። ሂድልኝ ይጠፋልሻል ከፈለሽ ግን እኔ በዚህ ጉዳይ እናወራለን። ሂድ ኖ አይ ጥቃሚ ነው ታወራለች በዚህ ነገር አልፈልግም። እኔ እሱ ወስዷለች ችግር የለም በቃ አይደለም ካሜራውን መቀጥፋሽና በቃ አጥፋ ካሜራ ተፈበቃ ውጣ ምንድነው ቆስ በልደት ወደር ይጣ ውጣ ቀጥል እንደዚህ መሆኑ አያስፈልግም ማለት አንድ ላይ ነበራችሁ አንድ ላይ እየሰራችሁ አይተናል። እኛ በእንደዚህ አይነት ምክንያት መጣላታችሁ ደስ አይል ሲጀመር ማለት ነው። አንድ ላይ ማከራከር ነገር እኮ በቃ አይደለም። አሁን የለም እኔ እናንተ በጣም ተግባብተናል። አንተ አራዳነክ ምናምን እሱ ወንድ ስለሆነ ክብር ተሰይለታ እኔ ምንም አይደለም። በመሰረቱ እሷ ማጠፋች እነሱ ያውቃሉ። ቃውኒ ዛሬን ቀን ደብሯት እንድትውል አልፈልግም። ሃፒ በርዝዴይ ላት ነው የመጣው። እኔ እሷ ጓደኛዬ ናት። እሱ ቤተሰቤ ምናምን ሊሆን ይችላል። ግን ደግሞ ምንድነው ይሄ እሱ ቤተሰቤ ስለሆነ እሷን የሆነ ነገር አድርጌ ወይ ምናምን አሷን አስጥቼ ምናምን አይነት ቫይብ መጀመር አልፈልግም። ሲጀመር አላ እንደ የሆነ ጥቅም እንዳገኘው ሰው ይሆን ነው ከምር የምን ጥቅም ነው ማገኘው? አይ እኔ ጥቅም ማርያም መስመር እና እሷ ላይ ጥቅም አግኝተሽ ምናምን ውጣ አልፈልግም። ውጣ አስወጣልኝ በቃ ይዘው ሂድ አይደለም እሺ በለኝ እኮ አይደለም እንዴ በቃ ሂድ ውጣ አንዴ ተረጋጉ። ውጣ አይደለም ውጣ ያሬድ እኔ እሱ ይሄድ ያለው እሷን ታቲ ጥቅም እንዳገኘ ውጣ በቃ እሷን ውጣ ቢኒ እግዚአብሔርን ውጣ መጀመሪያ ውጣ በቃ ውጣ ውጣ እኔ እሱ ልጅ ልጅ በቃ ውጣ እንኳን ካሜራውን አቁም። አንተ ውጣ ረጋ በሉ። ምንድነው በእናትህ ካሱ ይዘህልኝ እኔ ፈነክተዋለሁ። እግዚአብሔርን ፈነክተዋለሁ። ይዘው ሂድ እኮ ረጋ በይ። ምንድነው ፈልጊ ይዘው ድንጋይ ብሩክን እንደዚህ ተናግረሽ እንዴ ነው ፈልግ ውጣ ይዛ ውጣ ይዛ አንተ ወይ ቀስ ውጣ በቃ ውጣ ይዘው ውጣ ረጋ በይ። አንቺ ሴት ልጅ ነሽ ቢኒ እኔ ውጣ ይዘው ውጣ ትንሽ ተውጣ በእናትህ አታውቃለኝ። እንዴት በቃ ተው በቃ አልልም ብለሃል አይደል? ሲጀመር አይታላ ልትል የጠራው ግን አልልም ብለሃል። ስለዚህ በቃ እንሂድ። ሰማ አንድ ነገር አዳምጥ ማለት እዚህ ጋር
ያት እንዴት እንደምትሆን ይሄ ተከፍሎ እንደተከፈለ ታይነሱ ማለት እየታርከው ነው ድንጋይ እኔ ቆረጋቤ እስቲ አንዴ አይደለም በቃ እኔ ይውጣ አልፈልግም አይኑን ማየት አልፈልግም በቃ እኮ እዚህ ጋር ቆረጋቤ እሺ ቀጥ እኔ ይጁዳሉ በቃ እኮ ይዛውሽ ነገ እንደማይገናኘው ሰው እኮ አይ በቃ እኔ ከሱ ጋር መገናኘት አላንገናኝ ማለት አንቺ ጭራሽ ለሷ ብለሽ እኔ ልፈነክቲኝ በቃ ውጣ አይ በሷ ወጣ ልፈነክተኝ ምናምን በል አሁን ምን እንደምፈልግ አንቺ በቃ ቪዲዮን እንዝጋና ውጣ አስወጣልኝ አንቺ በቃ የሆነ ጥቅም እንዳገኘው ገንዘብ ተከፍሎሻል ሲጀመር አንተ ነህ የተከፈለበት አሽቃበጥ አይ ከፍላሽ አሽቃብጭልኝ ማለት እኮ ያለችሽ እኮ ነው የሚመስል ያነሽ ውጣ አስወጣልኝ ውጣ እኔ እንዲወጣ ነው ፈልገው በቃ ይዛ ቆይ እሺ ተረጋጊ ወይኔ